የመንግስት ዩኒቨርሲቲ ፕሬዝዳንቶች በውድድርና በብቃታቸው ሊመደቡ ነው ተባለ። የትምህርት ሚኒስቴር የመንግስት ዩኒቨርሲቲ ፕሬዝዳንቶች ምልመላ ምርጫ ምደባን የሚመራበትን አዲስ መመሪያን አጽድቆም ወደ ተግባር መግባቱን አሳውቋል። ይህ አዲሱ መመሪያም ደግሞ ዓላማ ያደረገው ቀድሞ አሰራር ክፍተት የነበረበት ሲሆን ተቋርጦ እንደነበረም የሚታወቅ ነው። ታዲያ አዲሱ መመሪያ የምደባ ሂደቱን ግልጽ፣ ፍትሐዊ እንዲሁም ደግሞ በብቃትና በውድድር ላይ ብቻ የተመሰረተ ያድርጓል ያለው ሚኒስቴር መስሪያ ቤቱም በመጀመሪያ ዙርም ለውድድር የሚሆኑ 10 ዩኒቨርሲቲዎችን ይፋ አድርጓል። እነዚህም ደግሞ ወልዲያ፣ እንጅባራ፣ ደብረ ማርቆስ፣ ሰላሌ፣ መዳ ወላቦ፣ ወለጋ፣ ድሬዳዋ፣ ወላይታ፣ ወራቤና ቦንጋ ዩኒቨርሲቲዎች ናቸው። ውድድሩም ሐምሌ 15 2018 ዓ.ም የጀመረ ሲሆን ሂደቱንም የመምራት ኃላፊነትም የዩኒቨርሲቲ ስራ አመራር ቦርድ እንደሆነም ተነግሯል። የሚኒስቴር መስሪያ ቤቱ ግን አስፈላጊውን ክትትልና ድጋፍ ያደርጋል የተባለው ለተወዳዳሪዎችም መስፈርቱን የሚያሟሉ አመልካቾች በሙሉ በግልጽ የሚወጣውን ማስታወቂያዎች መሰረት መወዳደር ትችላላችሁ ተብሏቸዋል። ታዲያ ይህ መረጃ የሚደርሳችሁ ሰዎች ለሌሎቹ ታጋሩልኝ ዘንድ በቅንነት ጠየኳችሁ።